السلام عليكم ورحمة الله وبركاته. ود ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ሰላም ናችሁ? ሰባት ኢላፊያ እንዴት አድርጎ ይዛችኋል? እኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ። ዛሬ ጤፍ እያበጠርኩ ነው የመጣሁት በጠዋቱ። እንግዲህ ጤፍ ላስፈጭ ነው አልሐምዱሊላህ። ያው ነገሬ በቅቼ ኖሮ ሀብዬ ጀምሬዋለሁ። ለዚህ ጤፍ አልቆብኝ አሁን ጤፍ ላስፈጭ ነው። ለመጀመሪያ ጊዜ ከስንት ዓመት በፊት ነበረ ያስፈጫሁት ከሀገር ሳልወጣ ማለት ነው። ያው ለረፍት መጥቼ አላስፈጨውም፣ ያው አላውቀውም። ቤተሰብ ነው ያስፈጫ ነበረ እና ከቤተሰብ ጋር ነበርኩኝ ዛሬ። አሁን ደግሞ ትዳር ብሎ ተጀምሯል። ያው ጤፍ እየተበጠረ ነው። ከዚህ በፊት ተበጥሮ ተፈጭቶ ነበር የጠበቀኝ፣ አልቆብኝ አሁን ላስፈጭ ነው። አዲስ የገዛሁት መጋዘን ማለት ነው በኪሎ እና ጤፉን እንዴት ያያችሁ አያምርም? ነጭ ጤፍ ነው እና ያው ሰው ይበላል ይጠጣል። ወላሂ ነው የምላቸው። እዚህ ሀገር ነው እንጂ ውጭ ሀገር ነው እንጂ ኑሮ ውድነት እዚህ ኑሮ ውድነት አልሐምዱሊላህ። ሰው ሳይበላ ሳይጠጣ አይውልም አያድርም። በየሰዓቱ ይበላል ይጠጣል፣ ሁሉም ነገር ያደርጋል። ግን አረብ ሀገር አንዳንዴ እናሳንፋለን አይደል? ሳንበላ ቁርስ ሳንበላ ምሳ ሰዓት የሚደርስበት ሰዓት አለ። ሱብሃንአላህ። እና ኑሮ በጣም ርካሽ ነው እላችኋለሁ ውድ ቤተሰቦቼ። ኑሮ ውድ ነው አትበሉ ወላሂ። እኔም እኮ እዛ እያለሁ ኑሮ ውድ ነው እንደዚህ ሲባል እውነት ይመስለኝ ነበር። ግን መጥቼ ሳይሆን አልሐምዱሊላህ እየኖረ ነው ሰው እየበላ እየጠጣ። እስከ መቼ ስደት ዓለም ሆነን እንኖራለን? ልማችን እንጨርሳለን። ይኸው አሁን ይሄን ጤፍ ማለት ነው ስንት ኪሎ ስንት እንደገዛው ብነግራችሁ ይገርማችኋል። ነጭ ጤፍ ነው ያኔ ሰርገኛ ጤፍ ነው። ሰርገኛ አይባልም አብዛኛው ነጭ ጤፍ ነው። ኪሎ ስንት እንደገዛው ብነግራችሁ 125 ብር ነው የገዛው ኪሎ ማለት ነው። አንድ ኪሎ እና ይሄን ይመስላል ውድ ቤተሰቦቼ። ኑሮ በጣም ርካሽ ነው። ኑ ሀገራችሁ ታበሉ። እኔ መጀመሪያ ሀገሬ ግቢ ስባል ማለት ነው በቃ መኖር አይመስለኝም ነበረ። በቃ የኑሮ ውድነት ነው በጣም በቃ እንጃ መኖር አይመስለኝም ነበር። ግን አሁን መጥቼ ሳየው ማሻአላህ ነው ወላሂ። አሁን እንትን ሱቅ መጋዘን ነው የገዛሁት እንዴ እዛ ላስፈጨው ማለት ነው ፈልጌ ነበረ። ግን በደንብ እንትን አያበጥርም። እዚህ ራሴ ያበጥሬ ማስፈጨት አለብኝ ብዬ ነው ወደ ቤት ይዤ የመጣሁት። አሁን ይዤ ላስፈጭ ነው። እስኪ የገዛሁት 25 ኪሎ ነው። እስኪ ለስንት ቀን እንደሚበቃኝ አለ። ካሁን በኋላ በይቀር ነው የምንመራ። ለወር ስንት ኪሎ ይመጣል የሚለው ነገርም አስበንበት ነው የምንሰራው። አልሐምዱሊላህ ወላሂ ኑሮ ከተባለ ትዳር ከተባለ እንደዚህ ነው። ሁላችሁም አላህ ለሀገራችሁ ያውቃችሁና ይወክል አለው ኑሮ ወላሂ ደስ ይላል። እስከ መቼ ለነሱ ገረድ ሆነን እንኖራለን? እኛም የራሳችን ህይወት ቤታችን መዳም ሆነን የምንሰራበት ጊዜ አላህ ቅርብ አድርግላችሁ። ያው ገብቻለሁ እንግዲህ እናንተም ግቡ እላችኋለሁ። ከዛ ይሄን አበጥሬ እንደገና በቲሪ እንተባለው ትንሽ ያለላ ነገር አለበት። በቲሪ አበጥረዋለሁ። ይሄን ይመስላል የኛ ኑሮ። ክረምት ነው ደግሞ አሁን ዝናብ እየዘነበ ነው አልሐምዱሊላህ። ያው ዝናብ ይዘንባል ግን ውሃ የለም። በውሃው ነገርም አስቡበት እላለሁ። ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱን። አዳዲስ ቪዲዮ እንመለሳለን ኢንሻአላህ ታላ። እንግዲህ ወሌላ አስፈጭቴ ስመጣ በሌላ ቪዲዮ ይመስላል ውድ ቤተሰቦቼ። ያደክማል እንደዚህ እንትን ተንበርክኮ እንደማበጠር ያደክማል ውድ ቤተሰቦቼ። ይሄን ይመስላል። ጤፉን እንዴት አያችሁ? ነጭ ጤፍ ነው ወዲያ ሰርገኛ ነው እንዴት ነው? ይህ ቆሻሻ ብዙ የለበትም አልሐምዱሊላህ። ከዛ
አሁን በትሪ ደግሞ ሳበጥረው ምርጥ ነው። ቀጭ ቀጭ የለበትም። ያው አያችሁ ቀጭ ቀጭ ካለበት እዚህ ጋር ነው የምታየው ማለት ነው። ከስር እንደዚህ ይወጣል። አሁን ይሄ ምንም የለበትም። ምርጥ ጤፍ ነው። በነገራችን ላይ እኛ ጋር ጤፍ ይዘራል። ማዘር ተዘራንበት ዘንድሮ አልተዘራም። ለምን እንደሆነ አላውቅም። ሌላ ጊዜ ትንሽ ትንሽ ይዘራል። አሁን ግን አልተዘራም። ከቤት የምናመጣ ነበር። አሁን ባለፈው የተፈጨ ጤፍ ከቤት ነበር የመጣልኝ። አሁን አልቆ እንደገና ያው ገዝቼ እያስፈጨው ነው። ለፍቷለሁ። ወደ ቤተሰቦቼ ኖሮ በዘዴ ኖሮ ከተባለ ቀብርም ኖሮ ነው አይደል የሚባለው። አልሐምዱሊላህ ለዚህ ስላበቀን እናንተም ለዚህ አላህ ያብቃችሁ። ለቤታችሁ ቤታችሁ ቤት ሰርታችሁ በራሳችሁ ቤት ትዳር የያዛችሁ ትዳራችሁን ይዛችሁ ትዳር የያዛችሁ ደግሞ ከባላችሁ ከልጆቻችሁ ከቤተሰባችሁ ጋር ሆናችሁ የምትኖሩ አላህ ያርጋችሁ ብዬ እላችኋለሁ። ወደ ቤተሰቦቼ